ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ የምላችሁ ትናንት ማለት ነው ሆነ ቦታ ሄጄ ነበረ። በጣም የሚያስገርም ነገር ነው ያየሁት። ግን የዚህን ያህል በጣም ከባድ ነው። ከምሬ ነው። ሰው ለሰው ይሄን ያህል መጨካከል በጣም የሚገርም ነው። እና ሰው እስከሆናችሁ ድረስ ለሰው መጨከን ቆንጆ አይደለም። ከምሬ ነው። አንድ ሰው ምሳሌ የሆነ ነገር ላይ ሊሳካለት ይችላል። ያን ነገር ደግሞ አይሳካም ማለት አይቻልም። ሊሳካለት ይችላል እሱም አንድ ጊዜ ማለት ነው። ስለዚህ ሰው እስከሆኑ ድረስ ለሰው መርዳት ሆነ መረዳዳት ሆነ እውነቴን ነው ቆንጆ ነው በጣም። ማንኛችንም ቢሆን አንድ ቀን የሆነ ነገር ሊያጋጥመን ይችላል። ግን ለሰው የዛን ያህል ጭካኔና አውሬ መሆን ቆንጆ አይደለም። ሰው ነንና እኛም አንድ ቀን የሆነ ችግር ሊያጋጥመን ይችላል። ስለዚህ አለመጨካከን ቆንጆ ነው። ለሰው የሆነ አዛኝ መሆን አለብን ሁላችንም ቢሆን ማለት ነው እንጂ ማንኛውም ሰው ወይ እኔን ችግር አያጋጥመኝም ወይ ደግሞ እንደዚሁ ሳልቸገር እኖራለሁ አይልም። እንደገና ደግሞ ያኛውም ሰውዬ ደግሞ ያ የተቸገረው ጊዜ ያልፈና እሱም ያን ነገር ዞር ብሎ ያስታውሳል። ስለዚህ ሰው ለመርዳት ሆነ ሰው ለማገዝ ሆነ ሰው መሆን በቂ ነው።